ሰላም እንዴት ናችሁ? የዚህ ፔጅ ተከታታዮች በሙሉ በዚህ ዩቲዩብ ቻናል ላይ እንግዲህ እንደተለመደው የምንለቅላችሁ ሙሉ ሪቪው ነው የጨረታ ቻናል ስለሆነ ይሄን ፔጅ ሰብስክራይብ ማድረጋችሁ እንዳይረሳ፣ የደወል ምልክቱን ተጫኑ። ለሁላችሁም እንግዲህ በዚህ ፔጅ ላይ ሁሉ ጊዜ የጨረታ መረጃ እንለቅላችኋለን። መልካም ጊዜ ይሁንላችሁ። ይህ መኪና እንደምታዩት ቶዮታ ረሽ ይባላል። ሞዴሉም 2022 ነው። የተሰጠው መነሻ 4 ሚሊዮን ብር ነው። ፌር ፕላስ ባይሆንም በቀጣይ ዙር ሜቢ ሊያልቅ ይችላል። በአሁኑ ዙር ሜቢ ቻንስ ላይኖረው ይችላል። ብቻ ውስጡ በጣም አሪፍ ኮንዲሽን ነው ያለው። ጠርዝ ማዕዘን ምንም አይነት ንክኪ የለውም። ከፊት በኩል በተሳፋሪ በኩል ንክኪ ያለው ኦልሞስት ወደ ሻንሲ የሚጠጋ ግሪል ኦልሞስት ዳሜጅ ሆኗል። ወደ ሻንሲ የሚጠጋ የምታለው ይሄኛው ደግሞ ሆንዳ ይባላል። የተሰጠው መነሻ ተመጣጣኝ ነው። 2 ሚሊዮን 700 ሺህ ብር ነው። 2014 ሞዴል ነው። ምንም አይነት ንክኪ የለውም። ይሄ ከውስጥ ኤርባግ የሹፌርና የተሳፋሪ ፈንድቷል። የጎን ምንም የፈነዳ ኤርባግ የለውም። በጣም አሪፍ መኪና ነው። መሞከር የምትችሉ ሰዎች ይሄንን ሞክሩ። የሁሉንም የመኪኖች አድራሻ እንደተለመደው የምለቅላችሁ መጨረሻ ላይ ነው። አድራሻቸውን ፎቶቸውም የዚህ ጨረታ አድራሻ የሚሆነው ኒያላ ኢንሹራንስ ይባላል። የሚገኘውም ቃሊቲ ከማሰልጠኛ ወደ ቃሊቲ ስትሄዱትን ትንሽ ብቻ ወደፊት ጠጋ እንዳላችሁ ውሃ ልማቱ ጋር ወደ ካዲስኮ የሚወስደው ወርታች መንገድ ላይ ወደ ኦልሞስት ሀፉን ትሄዳላችሁ። ወደ ካዲስኮ የሚወስደው መንገድ እዛ ጋር ኒያላ ኢንሹራንስ አለ። እዛ ጋር ነው ሄዳችሁ ቼክ ማድረግ የምትችሉት። ይሄ መኪና እንግዲህ ሆንዳ ነው። ይሄን ይመስላል ኮንዲሽኑ። ወደ ቀጣይኛው ቪዲዮ ስንተላለፍ ደግሞ እንግዲህ ቀጣይ ፓርት ላይ የሚገኘው መኪና አሪፍ ቆንጆ መኪና ነው። የነሱ ቆንጆ ነው። ይሄኛውን ቅድሚያ ያላሳያችሁ ፓራውልት ገቢና ናቸው። የእነዚህም መነሻ ኦልሞስት ርካሽ የሚባል መነሻ የተሰጣቸው። የእነዚህንም መነሻ እንግዲህ ሙሉ ከመጨረሻ ላይ የማይቀላችሁ ይሆናል። ከዚህ በኋላ የተከተላችሁ ፔጁን ሰብስክራይብ ማድረጋችሁ እንዳይረሳ ለሁላችሁም። እነዚህ መኪኖች በጣም አሪፍ ናቸው። ዳሜጅ አብነት ሶማሌ ተራ የምትሰሩ ሰዎች ለእናንተ ምርጥ አማራጭ ነው። መሞከር የምትፈልጉ ሰዎች፣ ጋቢና የተጋጨባችሁም መግዛት የምትፈልጉ ሰዎች ይሄ ቆንጆና ወሳኝ አማራጭ ነው። ዋናው ደግሞ ይሄ አዲሱ ሲኖትራክ በኦባማ መስሎ የመጣው መኪና የፊት ለፊት ዳሜጅ አለው። ሁለት ናቸው። አንድ 2022 እና ይሄ 2021 ነው። ይሄ በጋቢና በኩል በሹፌር በኩል ተርፏል። በተሳፋሪ በኩል ግን ኦቨርኦል ዳሜጅ ነው። ኦልሞስት ያው ጋቢና ይፈልጋል በሚባል ኮንዲሽን ላይ ነው የሚገኘው መኪናው። ስለዚህ ይሄኛው መሞከር የምትፈልጉ ሰዎች ቼክ አድርጉት። ያው መደወል ስትፈልጉ ደግሞ በ0942207640 ደውሉ። ፍሪ ጋይዳንስ እንሰጣችኋለን። ሰነድ እንዲገዛላችሁ ስትፈልጉ ኤቭሪቲንግ መደወል ትችላላችሁ። ለሁላችሁም እንደ ፋሚሊ ሆነን እያገለግላችሁ እንገኛለን። ቀጣይ ላይ የሚገኘው መኪና ደግሞ ራሱ ሞዴል ሆኖ 2021 እና 2022 ስለሆኑ ኦልሞስት ሁለቱም 1 ሚሊዮን 300 ሺህ ብር የመነሻ ዋጋ ተሰጣቸው። ሁለቱም የጭነት ናቸው። የደረቅ ጭነት ነው የሚጭኑት። ኮድ B35 እና B62 ናቸው። አንደኛው ደግሞ ይሄ ነው። በሹፌር በኩል ኦቨርኦል ዳሜጅ ነው። ዳሜጅ ሲባል ሞተር ነከሰ ምናምን ላይሆን ይችላል። ለምን ያው ንጹህ መኪና ናቸው። ለምን ሲባል እነዚህ መኪኖች አሁን የሰሩት አመት ትንሽ ነው። 3 አመት እና 4 አመት ያገለገለ መኪና ኦቨርኦል 5 አመት እና ከ5 አመት ራሱ በጣም ትንሽ ነው። 30 አመት ያገለገለ ያለ መኪና አለ። እንኳን እነዚህ ሞተር ነክሰው ሞተር ነክሳላችሁ ይሄን ያህል አታስቡ። ዋጋቸውም ፌር ነው። አቅም ግን ትንሽ ይፈልጋሉ። መኪኖቹ አዲስ ሞዴል ናቸው። ሲኖ ናቸው። ያው ጋቢና ሙሉ ይፈልጋል። ይሄን ታሳቢ አድርጉ። ከፊት አክሰሰሪም ስትፈልጉ ደውሉልን። የሚሟላበት ቦታ ሎኬሽን እንሰጣችኋለን። ምንም አያሳስባችሁ። እንደ ፋሚሊ ሆነን ጋይዳንስ እየሰጠን እንገኛለን። ያው ከኋላ ዳሜጅ አለው። ስፖንዳም ትንሽ መጥቷል። ይሄ ደግሞ የተቆራረጠው ብረታ ብረቶች ናቸው። መሞከር የምትፈልጉ ሰዎች 150 ሺህ 200 ሺህ 300 ሺህ መነሻቸው እንደዚህ ነው። በጣም በርካሽ መነሻ ነው የተሰጧቸው። ስለዚህ እንደምታዩት እንግዲህ ቁርጥራጭ ብረታ ብረቶች ናቸው። በኪሎ እንደምታውቁት ዋጋ በጣም ሰቅሏል። ስለዚህ ሄዳችሁ መሞከር ትችላላችሁ። ቪዲዮውን እስከ መጨረሻ በደንብ ተከታተሉ። ለምን ይሄ ፔጅ ሰብስክራይብ ማድረጋችሁም አትርሱ። እንደምታዩቸው ቁርጥራጭ ፕላስቲኮችም አሉ፣ ብረታ ብረቶችም አሉ። ሙሉ በዳሜጅ መልኩ በኪሎም ያው ኦቨርኦል ዳሜጁን ስታስቡት አየር ላይ ነው። እንደዚሁ ይሄን ያህል ስንት ያወጣላችሁ ታስቡት። ወይ ደግሞ ግምታዊ የሚያወጣላችሁ ሂሳብ ብረታ ብረት ላይ የሚሰራ ባለሙያ ያስፈልጋችኋል። ወይ ደግሞ ባለሙያ ከሆናችሁ ደግሞ ሄዳችሁ ራሳችሁ ቼክ አድርጋችሁ ተጫርታችሁ አሸንፋችሁ አትራፊ መሆን ትችላላችሁ። እኛ እንግዲህ እዚህ ጋር የምንለቅላችሁ እናንተ እንድታተርፉ እናንተ እንድትገዙ ነው ይሄ ፔጅ የተለቀቀላችሁ። ስለዚህ ማረን እንዳትረሱ። ይሄ ደግሞ ቢልቦርድ ማስታወቂያ ምናምን የምትሰሩበት ነው። ተጫርታችሁ ወይም አሸንፋችሁ መውሰድ ትችላላችሁ። ማስታወቂያ ሌብሊንግ በየቦታው በምን ያህል ዋጋ ምን ያህል ውድ ሆኖ እንደሚሰራ እናውቃለን። ይሄንንም ሞክሩት አትርሱ። ይሄኛው በጣም ደግሞ አሪፍ አማራጭ ነው የሚሆነው። በቀጣይኛ ፓርት ላይ ደግሞ ጎማዎች አሉ፣ መብራት፣ ባትሪ፣ የፊት የኋላ ፓራውልት በጣም ብዙ ናቸው። ቀጣይ ላይ እንደምታዩት ጎማ ነው የሚገኘው። ጎማና ቸርኪ ባትሪ አለ። የትኛው ይሻለኛል የሚለውን ባለሙያ ያስፈልጋል። ባለሙያ ከሆናችሁ ሄዳችሁ ኤክስፐርት መሆን አለባችሁ እነዚህን ሂሳብ ለመስራት።
እነዚህን ሂሳቦች ሰርታችሁ ግምታዊ ሂሳብ ሰርታችሁ ጨርሰን አሸንፋችሁ አትራፊ መሆን ትችላላችሁ። የተሰበረ ያልተሰበረ ጎማ ቸርኬ ብዙ ናቸው። አማራጭ በጣም አለ። በቀጣይ ፓርትም ሲወጣ እንድታገኙ ሰብስክራይብ ማድረጋችሁ አይረሳ። ቀጣይ ደግሞ መብራት ነው ያለው እዚህ ጋር ኦቨርኦል ውድ የሚባል የኤሌክትሪክ የቢዋይዲ ኤሌክትሪክ መቼም እንደምናውቀው በጣም ውድ ነው። 250 ሺህ እና ከዛ በላይ የሚጠራ የኤሌክትሪክ መኪና መብራቶች የሚገኙበት ነው። እንደምታዩት የቤት መኪና አለ፣ የዲዛየር የላንድ ክሩዘር የቤት መኪኖች የትንሽም የትልልቅም ብዙ ናቸው። ኒያላ ኢንሹራንስ እዛው ሰነዱ 100 ብር ነው የሚሸጠው። እዛ ሄራችሁ ቼክ ማድረግ ትችላላችሁ። በጣም ፌር ፕራይስ ነው። መነሻቸውን በጣም ተመጣጣኝ ነው። ሰነዱን ገዝታችሁ በስማችሁ ሲፒኦ 10% ነው። እሱን አሰርታችሁ ወደ ድርጅቱ ፖስታ ቤት ሳጥን ሄዳችሁ አስገብታችሁ ጨረታውን መሞከር ትችላላችሁ። ለሁላችሁም በ0942276440 ደውሉልን። ፍሪ ጋይድ እናደርጋችኋለን። ሰነድ እንገዛላችኋለን። ፔጁን ሰብስክራይብ ማድረጋችሁ አይረሳ። ለሁላችሁም አመሰግናለሁ።